የዋሪየርስ መጨረሻ እየደረሰ ይመስለኛል። ትላንት ስቲቭ ከር የዋሪየርሱ አሰልጣኝ እንግዲህ ከዚህ በኋላ ምን አይነት ውሳኔዎች ሊኖሩ እንደሚችሉ አላቅም፣ ነገር ግን እስከ ህይወቴ ፍጻሜ ድረስ ወዳቸዋለሁ ሲል ነበር የተናገረው የታላቁ የዋሪየርስ አሰልጣኝ ለሁለቱ ሌጀንዶች ማለት ነው ዴሞን ግሪን እና ስቴፈን ካሪ። ይህን ጨዋታ በአጭሩ ስነግራችሁ እንግዲህ በዚህ ጨዋታ ላይ ዋሪየርሶች አልነበሩም ማለት ይቻላል። ኮከቡ ስቴፈን ካሪ ብቻውን ከሾታቸው 16 ኳሶች ውስጥ አራቱን ብቻ ነው ማግባት የቻለው። ስቴፈን ካሪ ጥሩ አይመስለኝም። ትንሽ ስትንቀሳቀስ የነበረው ፕጀንስኪ ነው። ታክቲካሊ ከባለፈው ጨዋታቸው ከሎስ አንጀለስ ክሊፐርስ ካረጉት ጨዋታ አንጻር ስናነጻጽረው የዋሪየርስ ወኔ የለም ነበር ማለት እችላለሁ። ዴሞን ግሪንን በባለፈው ጨዋታ ካስታወሳችሁ ካያ ሊዮናርድን ከጨዋታ ውጪ ነበር ማድረግ የቻለው። በዚህኛው ጌም ላይ ግን ጭራሽ አልነበረም። ኦልሞስት ወደ 5 ፖይንት ብቻ ነው አስቆጥሮ ወጣው። በሰንስ በኩል ግን ስመጣላችሁ ሰንስ እውነትም ይገባቸዋል ወደ ፕሌይኦፍ የመግባቱ ሁኔታ ብዬ ነው ማስበው። በተለይ ጄይለን ግሪን ትላንት አብዶ ነበረ ማለት እችላለሁ። 36 ፖይንትን ነው ማስቆጠር የቻለው። 3 ፖይንቶቹ ተውት፣ በጣም የሚገራርሙ 3 ፖይንቶችን አስቆጥሮባቸው ነው የወጣው። ቡከር እንደተለመደው 20 ፖይንትን አስቆጥሮ ነው የወጣው። ሌላ በጣም በዚህ ጨዋታ ላይ አሪፍ የነበረው ጆርደን ጉድዊንን ነው። እሱን ራሱ ዋሪየርሶች ማስቆም አልቻሉም። እንደ ታክቲክ ግን ስናየው ታክቲካሊ ዋሪየርሶች ተሸውዷል ብዬ ነው ማስበው። የመጀመሪያዎቹ 3 ኳርተሮች ላይ እንደ ታክቲክ የተጠቀሙት 3 ፖይንትን ሳይሆን ወደ ፔንቱ ላይ ፎከስ አድርጎ ነበረ። ለዛ ነው ፕጀንስኪ 23 ፖይንትን አስቆጥራ ያወጣችው። ያው ሳንቶስም ፕጀንስኪም በተለያየ አይነት መልኩ ከት እያደረጉ ድራይቭ ለመግባት ሞክረው ነበር በዚህ ጨዋታ ላይ። ወደ ፎርዝ ኳርተር ላይ ግን ስቴፈን ካሪም በተወሰነ መልኩ ሞክሯል 3 ፖይንቱን። በስተመጨረሻ ደግሞ ያው ዴሞን ግሪን እና ቡከር በፈጠሩት አላስፈላጊ ጭቅጭቅ ሁለቱም ኢጀክት ተደርገው ወጥቷል ማለት ነው። ሆነም ቀረ ግን በዚህ ጨዋታ ላይ 111-96 በሆነ ውጤት ጎልደን ስቴት ዋሪየርስ በአሳዛኝ ሁኔታ በምታዩት መልኩ ተሸንፎ ስቲቭ ከሪም ከዚህ በኋላ የሚመጣውን አላቅም እስከ መጨረሻው ግን ወዳቸዋለሁ ሲል ለሁለቱ ኮከቦች ተናግሮ ወጣበት። ለዋሪየርስም ራሱ መገምገም ያለበት ሁኔታ ይመስለኛል። በአጠቃላይ ግን ፖርዚንገስ የሚባል ተጫዋች ለዋሪየርስ ይገባል ብዬ አላስብም እኔ በበኩሌ። በቀጣይ እንግዲህ ሰንሶች ከሚመራው ኦክላሆማ ሲቲ ተንደርስ ጋር ፕሌይኦፉን ላይ አብረን እናያቸዋለን ማለት ነው።